የሰባ ግብዣ በዋራ ሜዳ። የእግዚአብሔር የበቀል ቀን ለእያንዳንዳችን የድል በዓል። ለአንተ ለአንቺ ለእኔም ሊያደርግ አዲስ ነገር ግብዣ አዘጋጅቷል፣ ያሳየን ያልተለማመድነውን ክብር። የዛሬ ዓመት ከሆነው ብዙ ታምራት በዓይናችን ካየነው እንዲሁም ከሰማነው የዚህኛው ይለያል፣ የዘንድሮ ይለያል፣ በእጥፍ ተዘጋጅቷል። ለሁላችንም ይሁን በረከት ይወርዳል። በዚያ ጉባኤ ላይ የደከሙ እጆች በርትተው ሲጸኑ ይታያል ይላሉ ጉልበቶች። እነሆ እግዚአብሔር በቅን ብድራት ይመጣል ሊሰራ ታላላቅ ታምራት። በዚያ ጉባኤ ላይ የክብሩ ነጸብራቅ ደምቆ ያርፍበታል። ብዙ ታምራትን ድንቅ ያደርጋል። የቃሉ መገለጥ በስልጣን ይበራል። በስሙ ንስሐና የኃጢአት ስርየት በግልጥ ይሰበካል። እነሆ በዚያ ስም ኢየሱስ በሚለው አጋንንት ይወጣል፣ በታላቅ ደመና ኢየሱስ ይወርዳል። እነሆ በዚያ ስም ኢየሱስ በሚለው አጋንንት ይወጣል፣ በታላቅ ደመና ኢየሱስ ይወርዳል። እንደተናገረው እንዲሁ ይሆናል። እንግዲህ በዚያን ቀን የዕውሮች ዓይን እንዲሁ ይበራል፣ የደንቆሮች ጆሮ እንዲሁ ይከፈታል። አንካሳውም ይዘላል፣ የዲዳውም ምላስ ለሱ ይዘምራል። አሜን ሃሌሉያ፣ አሜን ሃሌሉያ። የእግዚአብሔር ቅናት ይህንን ያደርጋል። የእግዚአብሔር ፈቃድ በሰማያት ላይ በሙላት እንዳለ በዋራ ሜዳ ላይም የጌታችን ፈቃድ አንዳች ሳይጎላል። እግዚአብሔር በኃይሉ ብዙዎችን ይመልሳል ከዘላለም ጥፋት። የእልፍ አሕዛብን የሞት አዋጅ ሽሮ ያኖራል በሕይወት። በዚያ ጉባኤ ላይ ምድረ በዳውና ደረቁ ምድር ደስ የሚሰኙበት፣ በዚያ ጉባኤ ላይ በረሃውም ደግሞ የሚለመልምበት፣ የእግዚአብሔር ልጆች ሁሉ በዝማሬና በደስታ ክብር የሚሰጡበት ይሆናል። የእግዚአብሔር ማዳን የአምላካችን ግርማ በግልጽ የሚታይበት። አዎ በዚያ ጉባኤ ላይ የእግዚአብሔር ካህናት፣ ሌዋውያን፣ ቅዱሳን በሙሉ ታድመውበታል፣ የአብርሃም ዘሮች እህት ወንድሞች ሁሉ። ስለዚህም ያ ስፍራ የተቀደሰ ነው፣ መንፈሱ ያለበት፣ አንዳች ሳያቋርጥ የእግዚአብሔር ዝናብ የሚለቀቅበት። ስለዚህም ያ ስፍራ የተቀደሰ ነው፣ መንፈሱ ያለበት፣ አንዳች ሳያቋርጥ የእግዚአብሔር ዝናብ የሚለቀቅበት። ታዲያ በዚህ ስፍራ አምልኮ፣ ዝማሬ፣ እልልታ ባለበት እድምተኛ የሆነ ከደስታው ብዛት ነፍስ የማይቀርለት ወደ ነቢያት ጉባኤ እንኳን ተጋብዞ የሄደ በመንገድ ሲያልፍ እንኳን ድንገት የተገናኘ በመንፈስ በረከት ተባርኮ ትንቢት ሳይናገር ሳይራገፍለት ያጎበጠው ቀንበር እንዴት ይመለሳል? ባዶውን ይሸኛል ከነ ምናምኑ በቃ ሂድ ይባላል። ጥሙን ሳያረካ ለጥያቄው መልስ ሳያገኝ ይሄዳል እኮ። ማን ጋር ሄዶ ከሸክሙ ጋር እንዲሁ ይመለሳል? የበረከት አምላክ የነፍስ ሁሉ ጌታ የእያንዳንዳችንን ድካም የሚያውቅ ሚራራ፣ የሚታየውን የማይታየውንም ሸክም ሊያራግፍ ኢየሱስ ይገኛል፣ ሕዝቡን ከባርነት በደል ሊያሳርፍ። በዋራ ሜዳ ላይ ሕይወትን የእውነት የተጠማ ኢየሱስን ፈልጎ የጠራው በእንባ ለነፍሱ እርካታ የሕይወት መታደስን ያገኛል በሙላት ሰላም በረከትን። ባዶ ማሰሮውን ይዞ የተገኘ ባዶ አይመለስም፣ ሙሉ ይሆንለታል። መንፈስ ቅዱስንም እጅግ የተጠማ እስኪረካ ይጠጣል። ተስፋ በቆረጠው አለቀው ባለው ላይ ነፍስ ይዘራበታል። ስለ ቃል ኪዳኑ ያለውን ይፈጽማል፣ ኤፍታ ይልለታል። አሜን ሃሌሉያ፣ አሜን ሃሌሉያ። የእግዚአብሔር ቅናት ይህንን ያደርጋል። በዋራ ሜዳ ላይ ከመጋቢት 3 እስከ 6 2018 ዓ.ም የብድራትና የበቀል ኮንፈረንስ ኢየሱስ የሚገኝበት እጅ ባፍ የሚያስጭን ግብዣ ተዘጋጅቷል። እህት ወንድሞች መቅረት አይቻልም፣ እናንተም ተጋብዛችኋል። አዎ እጅ ባፍ የሚያስጭን ግብዣ ተዘጋጅቷል። እህት ወንድሞች መቅረት አይቻልም፣ እናንተም ተጋብዛችኋል።